ፋኖና ሸኔ 4 ኪሎ በር ላይ ጠብቁናል። ሞንጆሪኖ የህወሓት ቁልፍ ሰው ጦርነቱን ብቻችንን አይደለንም እስከ ቀራኒዮ አብረውን የሚጓዙ ወዳጆች አሉ ሲሉ ወደ አዲስ አበባ ተኮሱ። ፓርቲው ለ4 ኪሎ የላከው ጥብቅ ማሳሰቢያ። በትግራይ እየታየ ላለው የጦርነት እንቅስቃሴ ተጠያቂው ብልጽግና ነው ሲል ፓርቲው ጠንከር ያለ ክስ አቀረበ። እኔ ያለው በፍጹም አትታሰርም ትራምፕ ለኔታንያሁ ማረጋገጫ ሰጡ። ሰሜን ኢትዮጵያ ሁኔታዎች እየተባባሱ ነው። በህወሓት በኩል ካለው ግልጽ የጦርነት ዝግጅት በተጨማሪ የህዝብ ድጋፍ ማሳሰቢያ መድረኮችም እየተደረጉ ነው። የጦርነቱን አይቀሬነት ያረጋገጡት የህወሓት ጽህፈት ቤት ኃላፊዋ ሞንጆሪኖ ፋኖና ሸኔ 4 ኪሎ በር ላይ ይጠብቁናል ሲሉ ተረምጠዋል። ብልጽግና ብቻውን ቀርቷል ያሉት የህወሓት ቁልፍ ሰው ሞንጆሪኖ እስከ ጦርነቱ ፍጻሜ አብረውን የሚጓዙ ወዳጆች አሉን ሲሉም 4 ኪሎን አስጠንቅቀዋል። በዚህ መሃል ደግሞ በሀገራዊ ምርጫው ድምጽ ያገኙ ተወካዮች ወደ ፓርላማ እንዳይገቡ ያገደው ፓርቲ በትግራይ እየታየ ላለው የጦርነት እንቅስቃሴ ተጠያቂው ብልጽግና ነው የሚል ጠንከር ያለ ክስ አሰምቷል። በዝርዝር የምናየው መረጃ ይሆናል። በሌላ መረጃ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ለኔታንያሁ በአሜሪካ ምድር እንደማይታሰሩ ማረጋገጫ ሰጥተዋል። ፕሬዝዳንቱ ማረጋገጫውን የሰጡት የኒውዮርክ ከንቲባ አነጋጋሪ የእስር ማዘዣ ማስወጣታቸውን ተከትሎ ነው። ይህንንም በዝርዝር እንመለከተዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ሰሜን ኢትዮጵያ ሁኔታዎች እየተባባሱ ነው። በህወሓት በኩል ካለው ግልጽ የጦርነት ዝግጅት በተጨማሪ የህዝብ ድጋፍ ማሰባሰቢያ መድረኮችም እየተደረጉ ነው። የጦርነቱ አይቀሬነት ያረጋገጡት የህወሓት ጽህፈት ቤት ኃላፊዋ ሞንጆሪኖ ፋኖና ሸኔ 4 ኪሎ በር ላይ ጠብቁናል ሲሉ ተረምጠዋል። ብልጽግና ብቻውን ቀርቷል ያሉት የህወሓት ቁልፍ ሰው ሞንጆሪኖ እስከ ጦርነቱ ፍጻሜ አብረውን የሚጓዙ ወዳጆች አሉን ሲሉም 4 ኪሎን አስጠንቅቀዋል። ባለፉት ቀናት በትግራይ ክልል ከወትሮ በተለየ መልኩ ከበድ ያለ የጦርነት ድባብ እየተስተዋለ ነው። ህወሓት በከፍተኛ ሁኔታ እያደረገ ካለ ወታደራዊ ዝግጅት ጎን ለጎን በመላው ትግራይ ክልል ስር በሚገኙ በሁሉም ወረዳዎችና ቀጠናዎች አካባቢዎች ከባለፈው እሁድ ጀምሮ ለጦርነት ህዝባዊ ድጋፍ ማሰባሰቢያ ውይይትና ጦርነቱ የትግራይን ህልውና ለማረጋገጥ የሚገባበት መሆኑን በህዝቡ ዘንድ ለማስረጽ ያለሙ ስብሰባዎች እየተካሄዱ ይገኛሉ። ከነዚህ መድረኮች አንዱን የመሩት የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ወይም ሞንጆሪኖ ባካሄዱ ስብሰባ ላይ አዲስ አበባ እስክንገባ ጦርነቱ ብቻችንን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን ሲሉ ጦርነቱ የትግራይ ህዝብ ብቻውን የሚያካሄደው ሳይሆን የአማራና የኦሮሞ ህዝብም ጭምር የሚሳተፍበት በመሆኑ ህዝቡ የተለየ ስጋት እንዳይገባው ሲሉ ያሳሰበው ሲሆን አክለውም እኛ ብልጽግና ለማስወገድ ስንጓዝ ከጎናችን ፋኖና የኦሮሞ ነጻነት ግንባር አሉ፣ ስለዚህ ብዙ ወዳጆች አሉን፣ በሚገባ እናሸንፋለን ሲሉ ተደምጠዋል። ከዚህ ጎን ለጎን እድሜውና ጤናው ለውትድርና የሚፈቅድለት ትግራዋይ በተለይ ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በግልጽ እየተነገራቸው ይገኛል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበር ከሌተር ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል ከቀናት በፊት በክልሉ የግዳጅ ወታደር ምልመላን የሚደነግገውን አዋጅ አወድሰው መግለጫ መስጠታቸው የሚታወስ ነው። ፕሬዝዳንቱ ጉዳዩን አስመልክቶ በመቀለ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን ሲያብራሩ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ብለውታል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡት ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። በቀጣይ መረጃ ኢሃፓ መንግስት በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ እየተከተለ ነው ሲል አስጠነቀቀ። የፕሪቶሪያ ስምምነት እንዲተገበርም አሳስቧል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ ፌዴራል መንግስቱ ትግራይን ወደ ሌላ ጦርነት እየመራት ነው ሲል የከሰሰ ሲሆን ህግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረጉ ምክንያት የመፈለግ ጥረቶች ሲል የገለጻቸውን አካሄዶች አስጠንቅቋል። ተቃዋሚ ፓርቲው ሐምሌ 14 ቀን ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት የመክተት አደገኛ አካሄድ
ማካሄድ ሊቆም ይገባል ያለ ሲሆን የፕሪቶሪያው የግጭት የማቆም ስምምነት ዋና መንፈስ ጦርነትን በዘላቂነት ማቆምና ውዝግቦችን በፖለቲካ መንገድ መፍታት እንደነበረ ተከራክሯል። ፓርቲው ባወጣው መግለጫ በተለያዩ ወገኖች በፕሪቶሪያው ስምምነት ላይ የአካታችነትና ተዛማጅ ጉድለቶች እንደሚነሱበት ቢታወቅም የስምምነቱ ዋና መንፈስ ግን ጦርነቱን በዘላቂነት ማቆም፣ ለፖለቲካዊ መፍትሄዎች ቅድሚያ መስጠት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ ሰብአዊ እርዳታ ማሰራጨትና የተገቡ ግዴታዎችን መወጣት ነበር ብሏል። አክሎም ፌዴራል መንግስቱ ራሱ የገባውን ቃል በማፍረስ ቀጠናውን ወደ አዲስ ጦርነት ለመመለስ እየሰራ ነው ሲል ከሷል። መግለጫ የተሰጠው እገታ ይቁም ሰላም ይስፈን በሚል መሪ ቃል ሐምሌ 11 ቀን በአዲስ አበባ መስቀል አደባባይ ከተካሄደው ሰልፍ በኋላ ነው። ሰልፉ በጌታቸው ረዳና በሌተር ጀነራል ጻድቃን ገብረትንሳኤ በሚመራው የቀድሞ የትግራይ ክልል ከፍተኛ ባለስልጣናት ባቀፈው የትግራይ ሰላምና የለውጥ ምክር ቤት የተዘጋጀ ነበር። በቅርብ ዓመታት ውስጥ ከከተማው አስተዳደርና ከጸጥታ ባለስልጣናት ፍቃድ ያገኘው የመጀመሪያው የተቃውሞ ሰልፍ የሆነው ይህ መድረክ በአዲስ አበባና በአካባቢው የሚኖሩ ትግራውያንን ያገናኘ ነበር። ሰልፈኞቹ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር የጠየቁ ሲሆን በትግራይ ክልል ይፈጸማሉ ያሏቸውን አስገዳጅ ወታደራዊ ምልመላ፣ እስራት፣ የወጣቶች መፈናቀልና በሲቪሎች ላይ የሚደርሱ በደሎችን ኮንነዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የስምረት ፓርቲው መሪው ጌታቸው ረዳ ሰልፈኞቹ ባደረጉት ንግግር ህገወጥ የህወሓት ቡድን ያሏቸው አካላት በትግራይ ውስጥ ልማትን እያስተጓጎሉና ወጣቶችን በማስገደድ ይመለምላሉ ሲሉ ከሰዋል። ወጣቶቹ ሱዳን ውስጥ እንዲዋጉ እየተላኩ ነው የሚል ክስም አቅርበዋል። ይህ ስብሰባ የተካሄደው አስገዳጅ ወታደራዊ ምልመላን የሚያገዝና ሂደቱን ያደናቅፋሉ በተባሉ መገናኛ ብዙሃን ላይ ቅጣትን የሚጥል የክልል አዋጅ መውጣቱን ተከትሎ ከፍተኛ ውዝግብ በተፈጠረበት ወቅት ነው። ሆኖም ሰልፉ ከህዝባዊ ወያነ ሓርነት ትግራይ ህወሓትና ከትግራይ ኮሚኒኬሽን ጉዳዮች ቢሮ ዘንድ ጠንካራ ትችትን አስተናግዷል። አካላቱ ሰልፉ በፌዴራል መንግስቱ የተቀናጀና ፖለቲካዊ ዓላማ ያለው ብለውታል። የህወሓት ቃል አቀባይ ሚካኤል አስገዶም የተሰነዘረውን የአስገዳጅ ምልመላ ክስ አስተባብለው ሰልፉ በትግራይ ላይ አዲስ ወታደራዊ ዘመቻ ለማካሄድ የፖለቲካ ምክንያት ለመፍጠር ያለመ ነው ሲሉ ተከራክረዋል። የሀፓ ይህንን የፖለቲካ እንቅስቃሴ መነሻ በማድረግ እነዚህ ሂደቶች እንደ አውሮፓውያን አቆጣጠር በ2020 ጦርነቱ ከመቀስቀሱ በፊት የነበረውን የቃላት ምልልስ ይመስላሉ ብሏል። ፓርቲው በስርዓቱ መገናኛ ብዙሃን የሚካሄደው የፕሮፓጋንዳ ዘመቻና ህብረተሰቡን ለጦርነት በስነ ልቦና ለማዘጋጀት የሚደረገው ሙከራ እንደ አውሮፓውያን አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በሚያስደነግጥ ሁኔታ አንድ አይነት ነው ብሏል። አክሎም የመንግስት ዓላማ በድጋሚ በትግራይ ህዝብ ላይ ጦርነት የመክፈትና ወታደራዊ ዘመቻ የማካሄድ እንጂ ሰላምን የማስፈን አይደለም ሲል ከሷል። ህወሓትን ለመጋፈጥ በሚል መሪ ቃል የተከፈተው የቀድሞ ጦርነት የመቶ ሺዎች ህይወት እንዲጠፋ፣ ሚሊዮኖች እንዲፈናቀሉ፣ በመቶ ሺዎች የሚቆጠሩ ሴቶች እንዲደፈሩ፣ የጦር ወንጀሎች እንዲፈጸሙና በትግራይ ውስጥ ከፍተኛ ሰብአዊ ውድመት እንዲከሰት አድርጓል ያለው ኢህአፓ ገለልተኛ ምርመራ እንዲደረግና ተጠያቂነት እንዲሰፍን የቀረቡ ጥሪዎች እስካሁን ሙሉ በሙሉ አልተተገበሩም ሲል አክሏል። ፓርቲው ከፕሪቶሪያ ስምምነት በኋላ በትግራይ ላይ ተጥለዋል ያላቸውን ኢኮኖሚያዊ ገደቦች የተቸ ሲሆን የመንግስት ሰራተኞች ደሞዝ፣ የነዳጅ አቅርቦት፣ ትራንስፖርት፣ በጀትና መሰረታዊ የህዝብ አገልግሎቶች አሁንም ተገድበው እንደቀጠሉ ገልጿል። ከዚህ በተጨማሪም ኢህአፓ አንዳንድ የተቃዋሚ ቡድኖችና ከትግራይ የተውጣጡ ግለሰቦች አዲሱ የጦርነት ዝግጅት የፖለቲካ ሽፋን እየሰጡ ነው ሲል የከሰሰ ሲሆን የትግራይን ህዝብ አንድነቱን እንዲጠብቅና ወደ ፖለቲካዊ፣ ሃይማኖታዊና ማህበራዊ ኢኮኖሚያዊ ውድቀት እንዲሁም የብሔር ግጭት እንዳይሳብ አሳስቧል። በመጨረሻም ኢትዮጵያውያን የህዝብ ለህዝብ ግንኙነታቸውን እንዲያጠናክሩና የጠሉትን የጦርነትና የመለያየት ፖለቲካን እንዲቃወሙ ጥሪ አቅርበዋል። የዓለም አቀፉ ማህበረሰብና የዲፕሎማቲክ ማህበረሰብ ከፖለቲካው ቲያትሩና ፕሮፓጋንዳው ባሻገር ያለውን የነባራዊ ሁኔታ እንዲመለከቱና ለበለጠ ግጭት ሳይሆን ሰላምን ለማስቀጠል የሚደረጉ ጥረቶችን እንዲደግፉ ጠይቋል። ወደ መጨረሻው መረጃችን ተሻገርን። ኔታንያሁ አሜሪካ ውስጥ በፍጹም አይታሰሩም፣ ዶናልድ ትራምፕ የኒውዮርክ ከንቲባን ማስጠንቀቂያ ውድቅ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚመጡበት ወቅት ምንም አይነት የስራ አደጋ እንደማይገጥማቸው በይፋ አስታወቁ። ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ባስተላለፉት መልእክት ኔታንያሁ በአሜሪካ ምድር ላይ በምንም መልኩ በምንም ሁኔታ ወይም ቅርጽ ሊታሰሩ እንደማይችሉ ገልጸዋል። አክለውም ለጠቅላይ ሚኒስትሩ 52000 ንጹሃን ተቃዋሚዎችን ከገደለውና ላለፉት 47 ዓመታት የአሜሪካ ወታደሮችን ሲገድል ከቆየው የኢራን መንግስት ጋር እየተዋጉ እንደሆነ ገልጿል። ይህ የትራምፕ ጠንካራ መግለጫ የወጣው የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ በሚመጡበት ጊዜ በዓለም አቀፍ የወንጀለኞች ፍርድ ቤት ICC የስር ትዕዛዝ መሰረት በቁጥጥር ስር ለማዋል የሚያስችሉ ህጋዊ መንገዶችን እያጠና መሆኑን ከተናገረ በኋላ ነው። ፕሬዚዳንት ትራምፕ በመልእክታቸው መታሰር የሚገባቸው አካላት ኢራንን ወደዚህ ያልተጠበቀ የሞትና የጥፋት አዙሪት የመሩ ሰዎች እንጂ ኔታንያሁ አይደሉም ሲሉ አጽንኦት ሰጥተዋል። አሜሪካና እስራኤል የዓለም አቀፍ የወንጀለኞች ፍርድ ቤት ICC አባል
በመሆናቸው የአሜሪካ መንግስት የፍርድ ቤቱን የእስር ትዕዛዝ እንደማይቀበለውና እንደማያስፈጽመው ይታወቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።